ሁሉንም የቲፒኤልኤፍ የኢኮኖሚ ድርጅቶች ማገድ። ምሳሌ ብሰጥ ጥሩ ስለመሰለኝ ኤፈርት ሙሉ ለሙሉ እንዳይንቀሳቀስ ማገድ። ዜና እኮ ሰማን አይደል? መቼለት መሰቦ ሲሚንቶ ነው ምናምን ተሰብስበው ወይ መስፍን ኢንዱስትሪያል የትኛው ተሰብስበው ጊዜያዊ መንግስቱ በመመለሱ ተደስተናል የሚል እኮ ዜና ሰርተው እኮ አየን። አይታችኋል? እሱን ዜና ያላወቅኩት መስፍን ኢንዱስትሪያል ነው ወይስ መሰቦ ነው የሚለው ነው እንጂ ያላወቅኩት ተሰብስበው ከ6 ዓመት በኋላ ያለው ክልል ምክር ቤት በመመለሱ ደስ ብሎናል፣ ትክክለኛ ውሳኔ ነው መሰቦ መሰለኝ እንዴ አይነት የቲፒኤልኤፍ ድርጅት ስለሆነ ነው እኔን እያለ ያለው። ስለዚህ ለጊዜውም ቢሆን እነዚህ አይነት የቲፒኤልኤፍን ኢኮኖሚ አቅም የሚፈጥሩ እንደ ኤፈርት ያሉ ድርጅቶች እነሱን ማገድ። አንደኛው እሱ ነው፣ ኢኮኖሚክ ኢንስትሩመንት ነው። ሁለተኛ በግለሰብ ደረጃ ዋነኛ አስቸጋሪ የተባሉትን ጀነራሎች በሉ ፖለቲከኞች የነሱን ሀብት ማገድ ነው። ሁለተኛ ኢኮኖሚክ ኢንስትሩመንት አንዱ እሱ ነው። ያላቸውን ህንፃ፣ ያላቸውን ብር፣ ያላቸውን ሁሉ ነገር ማገድ፣ ኢኮኖሚካሊ ማገድ ነው። መውረስ አላልኩም። እሱ ቀጥሎ የሚመጣ ስቴፕ ነው። ማገድ ያስፈልጋል። ሁለት ሶስተኛ ቲፒኤልኤፍን ራሱ ዳግም ወደ ሽብርተኝነት መፈረጅ ነው። ፓርላማው መፈረጅ አለበት። ቲፒኤልኤፍ እያደረገ ያለው ነገር ከኦነግ ሸኔ የከፋ እንጂ ያነሳረ እንደውም ወደ ዓለም አቀፍ ሽብርተኝነት ሄዷል። ስለዚህ ትልቅ ዜና መሆን አለበት። ቲፒኤልኤፍ ዳግም ወደ ሽብርተኝነት። ይሄ እንኳን ካልሆነ ፌደራል መንግስቱ የህግ ማስከበር ስራ ብሎ ሊስት እስከ 50 ከ20 እስከ 50 ሰዎች የሚሆኑ እኔ እስከ 20 ደርሳሉ ብያለሁ ተፈላጊ ሰዎች የኢትዮጵያ መንግስት በህግ የሚፈልጋቸው ብሎ በተገኙበት ወደ ህግ እንዲቀርቡ የህግ ስራ እንዲሰራ መላክ አለበት። ሚሊተሪው 10 ፖለቲካው 10 ሊሆን ይችላል። እነዚህ ሜጀሮች ሄደው ወደ ምንድን ነው የሚወስዱት? ወደ ኢኮኖሚክና ፖለቲካል ኢንስትሩመንቶች ይሆናሉ ማለት ነው እንጂ ከህዝብ ጋር የተሳሰረ ነገር አይደለም። አራተኛው የኮሙኒኬሽን አውታሩ ለምሳሌ የትግራይ ማስ ሚዲያ፣ የቲፒኤልኤፍ ሚዲያ፣ ድምፀ ወያኔ እንዳልተመዘገቡ ታውቃላችሁ።